ጉድ ሲያጌጡ ሲመለጡ አለ። ደግሞ ምን ጣጣ ነው ደግሞ ይዘሽብን የመጣሽው? እዩ ምን ጉር ነው ደግሞ ዛሬ ደግሞ የማይታሰብ ነው። ዛሬ ደግሞ በጊዜ ነው ሲጀመርም የመጣሽው። ምን ጉር ነው እንዴ? መርዶ ነው ወይስ ምንድን ነው? መነሳት መቀመጥ መተኛት አላለችም እንዴ? እኔ እኮ ለምን ልጅሽን እሺ ለምን አታሳይም? ለምን ልጅሽን አታሳይም? በቃ ጥያቄ ይሄ ነው። ባለፈው ድምጽ ሰማን እያላችሁ ነበር። እኔ አልሰማውኝም። እሺ ጆሮዬ ነው ወይስ ምንድን ነው? እኔ ያልገባኝ ነገር ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ወዶች የኔ ምርጦች ማለት ነው። እንግዲህ ዛሬም በዩ ዙሪያ መጥቻለሁኝ። እዩ ዛሬ ፖስታለች ማለት ነው ቪዲዮና በጣም የገረመኝ ነገር ልጇን ማሳየት ነበረባት። በቃ አጭሩ አማርኛ ልጇን ማሳየት ነው ያለባት። እንግዲህ የአብሳራ ትሄደ ስንል ደግሞ ዛሬ ደግሞ ይሄው እሷ ተከተላ ደግሞ መጣች ማለት ነው። በጣም ይገርማል። እንዲሁም ደግሞ ቡራን እስከ ዛሬ ድረስ ልትፋታ ምንም አልቻለችም። ጭራሽ ውስጥ ለውስጥ እያወራን ነው አላለችም? ወይኔ ጉዴ! ኧረ ቀስ ብለሽ ዋሺ እንዴ! እሺ እና ምንድን ነው የሚፈጠረው? እሺ ታረቁ ስንል ጭራሽ ደግሞ አሁን ደግሞ በድጋሚ ደግሞ ጋሽዬንም አግኝቻቸዋለሁኝ አውርተናል፣ ምን ብለናል እንዴ? የቡራ ልጅ ያልሆነውን ቡራ የኔ ልጅ ነው ብሎ ሊያምን ነው ጋይስ? በጣም ከባድ ጥያቄ ነው የምር። አሁን እነሱ ደህና ተስማሙ ብለን እያሰብነ እያለምነ ብዙ ኮሜንት የሚያስጠላ ጽሁፍ ነው እንግዲህ እየተጻፈልሽ ያለውና አርፈሽ ብትቀመጭ የራሽን ህይወት ብትኖሪ እውነት ወይም ደግሞ የቤኒ ልጅ እንኳንም የሌላ ሰው እንኳን አርፈሽ እውነት ወልደሽ ከሆነ እዚያው አርፈሽ ብታሳድጊ ጥሩ ይመስለኛል። አሁን እኮ ምንም በቃ የተረጋገጠ ነገር የለም ጋይስ ማለት ነው። የተረጋገጠ ነገር ቢኖር እኮ ለመፍረድ ራሱ እኮ ሰው እኮ እያመቸው ነበረ። ግን የተወዛገበ ነገር ነው እስካሁን ድረስ እየተፖሰተ ያለው። እንደዚህ ከሚሆን እንግዲህ እዩ ማለት ነሽ ወይ ይፋ አድርጊው። ልጅሽን ይዘሽ መጠሽ እውነት የቡራ ልጅ ከሆነ በቃ ሳውቄ በየቀኑ እየመጣሽ እዚህ እኝኝኝ አትበይ እንዴ! ምን ጉር ነው? ጉድ እኮ ነው ጋይስ። የሆነ የሚያስፈራ ነገር የሆነ የሚያስጠላ ምናምን። ለማንኛውም ልቦና ይስጥሽ ነው የምንለው። እስኪ አብረን እናያለን ሁሉንም።